Okay, so ይሄንን ቪዲዮ ቫይራል አስወጡልኝ የምር እንዲያው የምፈልገው ሰው ስላለ ነው እና ይሄንን ታሪክ የምነግራችሁ የሴት ነው የወንድ ነው እንዳትሉኝ ለዛሬ አመት ተቀጥሬ ስሰራ ይገጠመኝ ነው የምነግራችሁ ሰው አብራኝ የምትሰራ ልጅ ነበረችና ፊልዳችን የተለያየ ነው ግን አንድ ኤሪያ አካባቢ ነበር የምንሰራው ቦታው መናገር ምናምን አልፈልግም አብራት የሚሰሩ ሰዎች ሊያውቁ ስለሚችሉ ማለት ነው እና ማውራት ግድ ነው ግን እኔ ይሄ ብዙ ማውራ አይነት ሰው ምናምን አይደለሁኝ በጣም ቁጥብ ነኝ በጣም ኮምፎርታብል እስኮን ድረስ የሚቀጥል ነገር ካልመሰለኝ ከሰዎች ጋር ብዙ ጊዜ ላለመጀመር ሞክራለሁና ከሷም ጋር የተፈጠረው እንደዛ ነው I was really like careful like ለማውራው ነገር ለማረጋው ነገር አጉል like ይሄ በቃ we're friends vibe ላለመስጠት በጣም እየተጠነቀቅኩኝ ነበር ግን በሆነ አጋጣሚ ስታወራኝ ምንድነው የራሷ የምትለውን ሰው ያጣች አይነት ሰው ናት ግሪፍ እያረገች የነበረች ሰው ናትና ለመስማት ሞክራለሁ ለማዳመጥ ማለት በቃ ይሄን ብታረጊ እንደዚህ ታረጊ በቃ የሆነ ለማጽናናት ነገር አለ አይደለ was like አንዴ ሁለቴ እንደዚህ አይነት ወሬዎችን አውጥተናል ግን ልክ እንዳልኳችሁ ነው እኔ አንደኛ ነገር 10 አመት የእድሜ ጋፕ አለን በእኔና በሷ መሃል ጓደኛ እንሁን እንኳን ብንል ቫይባችን ኮምፕሊትሊ የተለያየ ሰዎች ነን አብሮ መሄድ ጸባይ ያለን ብዬ አላስብም እኔ ፐርሰናሊ እና ደግሞ have every right to choose my friends ማለት ነው እኔ ደግሞ I don't see that happening በሰዓቱ እና አልፈለኩም ነበር መስመር ላለማለፍ በጣም ሞክሬያለሁ ከልጅቷ ጋርና ምን መፈጠር ጀመረ እኔ ራሴ አሲስታንት አለችኝ በሰዓቱ ሶ አሲስት አደረገኛለች ይከፈላታል እኔን አሲስት ለማድረግ ነው የሚከፈላት ሶ ሌላ አሲስታንት አልፈልግም እሷ እሺ ብላይክ ከዲስክ ላይ ልክ ልናሳስል የሆነ ነገር ፈልጊ ማለት ተነስታ ምንድነው ወረዘታ I'll get it for you ምናምን ትለኛለች እኔ ደግሞ ኮንፈርት ይነሳኛል ልክ እንዳልኳችሁ በእድሜ ትበልጠኛለች በዛ ላይ ደግሞ ሰው እንደዛ እንዲያደርግልኝ አልፈልግም በቃ ራሴ ነገሮችን ማድረግ ፈልጋለሁና እኔ ደግሞ ታይዶንት እንደዚህ አታድርጊ አንደኛ ነገር እሱን የሚያደርግልኝ ሰው አለ ሁለተኛ ነገር ደግሞ ራሴ ያደርገዋለሁ just don't ከዛ it's cute ምናምን እንዳትሉ እሺ every day chocolate ታመጣልኛለች mind you እኔ I make more money than her እና አልፈልግም እንድትገዛልኝ አልፈልግም ለምን ከታ ታመጣለች አንደኛ ነገር ሁለተኛ ነገር ደግሞ ኮንፈርት እየተነሳ መጣ እሷ ምን ታመጣልኝ ነገር መብላት አልችልም physically I can't ይሄ መጥፎ ሰው ሆኜ ምናምን ሳይሆን በቃ ከነበረው ሲቹዌሽን አንፃር በጣም ኮንፈርት የተነሳው በጣም ይገርም ሁሌ ነው ምናቀራት አታምጪልኝ አልፈልግም እኔ ስኳር ያቆምኩ ነው አልኳት ምንም በቃ ኤክስኪውዝ ብሰጥም ምንም አይፈጠርም እና ሙሉ አቴንሽኑ ደግሞ እኔ ላይ ነው ለሌላ ሰው አይደለም እንደዛ የምታደርገው ምናምን ነገር ነስካፌ ታመጣልኛለች እና አንዴ ምን ብትለኝ ጥሩ ስንት ሰዓት ላይ ነው ነስካፌሽን የምትፈልጊው I was like what do you mean you're not my assistant like የኔ ቡና የማምጣት አይደለም እሷ ያቺኛም ግዴታ ስራው አይደለም እና ሰውየው ቀጠረልኝ እንዲያልኩኝ ሌላ እንደዚህ የሚያገለግልኝ ሰው እና እንደዛ ምናምን ትለኛለችና just don't በቃ አልፈልግም ሁሌ ነው ማለት every time ነገርና ከዚህ ሁሉ ነገር በኋላ በጣም ኮንፈርቴን እየነሳኝ የመጣው ቴክስቶች ናቸው የምትልክልኝ ቴክስቶች ማለት ነው አስገባላችኋለሁ ሙሉን ዲሊት አድርጌያቸዋለሁ አጥፍቻቸዋለሁ ግን ይሄ ስክሪንሾት ያረኳቸው የተወሰኑ ነበሩ እነሱን አስገባላችኋለሁ እዚህ ጋር ፖዝ ያረጋችሁ አንብቧቸው እሺ እዚህ ጋር ብቻ ግን ካላ አስገባላችኋለሁና እነዚህ ቴክስቶች ስትልክልኝ በጣም ኮንፈርት እየተነሳ መጣ ማለት እኔ ወንድ ልጅ እንኳን እንደዚህ አይነት ቴክስቶች ከላከልኝ ቆይቷልና ላይክ ምንድነው እየተፈጠረ ያለው እስከምል ድረስ በጣም ኮንፈርት እየተነሳ መጣ ከዛ ስቶክ ታደርገኛለች ማለት እኔ ቲክቶክ የዛኔ አልነበረኝም እና ቲክቶክ ቪዲዮ የሌለው ሰው ላይ ቲክቶኩን በቀን አሚን 3 4 የገብታችሁ ቪው ስታረጉት ምንድነው ቪው ያለ ይመጣልኛል ማታ ከዛ እኔ ብሎክ አረኳት ቲክቶክ ላይ ኢንስታግራም ላይ ብሎክ አረኳት የሆነ ጊዜ አንድ ሳምንት ምናምን በስራ አጋጣሚ አልገባሁኝም ነበር ስራና ወይኔ በቃ ምትልክልኝ ቴክስቶች አልገባችሁም እግዚአብሔርን እኔ ባላጣፋው ኖሮ አይ ቲንክ ከቀደም ካሳያችሁ ቴክስቶች ውስጥም ሊኖሩ ይችላሉ በቃ ይሄ ናፈቅሽኝ ፈገግታሽ ምናምን አይነት ነገርና ናፈቅሽኝ እንዳለ ነው ፈገግታሽ you like what's going on ከዛ ብሎክ አረኳት every like ሶሻል ሚዲያዎች ላይ ብሎክ አረኳት ማለት ነው ያለቀብኝ ስለሆነ ፓርት ጠፍቶብኝ ድጋሜ ነው ሪከርድ ያረኩላችኋል መንገድ ላይ ነኝ ያለሁት ማለት ነው እና ከአንድ ሳምንት በኋላ ስመለስ ኦሬዲ ሙሉ ሶሻል ሚዲያ ላይ ብሎክ አድርጌታለሁ ከዛ አንዴ ላናግርሽ ምናምን ነገር አለችኝ ሳይኞ ስገባ ከዛ ሹር ምንድነው ኤክስፔክት አድርጌዋለሁ እንደዛ ትለኛለች ብዬ አስቤያለሁ ከዛ ምንድነው አምሳት ለምንድነው ብሎክ ያረግሽኝ ምናምን ነገር ብላ she cried
ታምናላችሁ ማለት አለቀሰች የምርን ባወጣ አለቀሰችና በጣም ነው ኮንፊውዝ የሆንኩት ማለት ነው እኔ የራሴ የምላቸው ሰዎች ምንም ነገር ቢያረጉኝ እኔ በዛ ደረጃ አላለቅስም ገና እኔ እና እሷ ወርና ፍሬንድስ ምናምን ነገርና I'm not gonna do this now ብዬ ትቻት ሄድኩኝ ማታ በቃ ሌላ ጊዜ እናወራለን ስትረጋጊ ምናምን ብያት ትቻት ሄድኩኝ ከዛ በቃ አልቻልኩም ሪዛይን ማድረግ አለብኝ ድጋሚ ብዬ ሪዛይን ፔፐር አስገባሁኝ ማለት ነው ከዛ ሳስገባ ሰማች እሷ ደረሳት እንዳስገባሁኝ ምናምን ነገርና በእኔ ምክንያት ከሆነ የምትለቂው አትልቀቂ እኔ ለቃለሁ ምናምን ነገር አለችኝ አይ አንኛ ነገር እኔ ቤተሰብ ላይ ነው ያለሁትኝ የተወሰነ ጊዜ ያክል ስራ ባልሰራ ሰርቫይቭ ማድረግ ይችላል አንቺ ቤት ኪራይ ያለብሽ ብዙ ወጪ ያለብሽና ደግሞ ፐርሰናል በሆነ ምክንያት ነው ሪዛይን ማደርገውና don't worry ናም ስላት አይ think እለቃለሁ ምናምን ነገር አለች መሰለኝ እዚህ ጋር ብዙ አላስታውስም ከዛ በቃ እሺ አይ like if you're leaving then I'm gonna stay ብዬ ሲሄድ the next day ምንም ነገር የለም ሳምንት አለፈ 15 ቀን አለፈ አትወጣም አለች ማለት ነው ከዛ ድጋሚ ሪዛይን ለማድረግ ፔፐሪን አስገባው ማለት ነው ከዛ አለቆቼ አይ በቃ ይሄ በጣም የምታስፈልጊኝ ሰዓት ነው በቃ በትንሹ 2 ወር or 3 ወር ታገሽን ምናምን ነገር ብለው they are like please ምናምን ነገር ከዛ በቃ እሺ እንደምንም ብዬ ቢያንስ ምውልበትን environment comfortable ማድረግ አለብኝ ለራሴ ብዬ አሰብኩኝና ስታወራይ ምናምን አልዘጋትም ፊት አለሳተም እንደድሮ ምናምን ነገር it's just ሁሉ ጊዜ እንዲ እንደዚህ አይነት environment ላይ መስራት ስላልፈለኩኝ ማለት ነው ከዛ ያለ በቃ 2 ወር 3 ወር ጌታዬ ሆይ ማለት እንግዲህ በቃ መንገድ ላይ ስለሆንኩኝ ቻልኩትና እኔ ደግሞ የዛ ሰሞን ይሄ ምግብ ፍላጎት ይቀንሳል ምግብ መብላት አልፈልግም ምናምን ነገርና ምግብ ካልበላሁኝ ማለት ነው ትመጣና ምሳቄ እንደዚህ ቼክ ታደርጋለች ማለት ነው ከዛ ከአስተርፌ ምናምን ሊሆን ይችላል ምክንያቱም በቃ አፒታይት የለኝም አቅሜን ማቀው እኔ ነኝ ከዛ ምግብ ሌላ አልወደድሽም ማለት ነው አልጣፈጠሽም ማለት ነው ብላ ሌላ ቴካው ይዛልኝ ትመጣለች ማለት ነው እኔ ደግሞ ልክ እንዳልኳቸው I make more money than her እና በቃ like why are you doing this በቃ just don't አልፈልግም እኔ I make more money እና ደግሞ it's not appropriate ልክ አይደለም እንድታመጪልኝ አልፈልግም every time ሁሉ ጊዜ እና ምግብ የምታመጣልኝን ምግብና የምታመጣልኝን ቾኮሌት እንደምጥለው ታውቃለች አውቃለሁ አለችኝ የሆነ ጊዜ ላይ በቃ ልክ እኔ ለወጣ አካባቢ ላይ ማለት ነው ማለክለክ ጀመርኩኝ ለወጣ አካባቢ ላይ አይ እኔ እኮ ማመጣልሽን ምግብና ቾኮሌት ምናምን እንደምትይው አውቃለሁ አለችኝ I was like what and now why are you still getting it like ለምን እንደምታመጪልኝ እስከዛ ድረስ ያው በውስጤ ያልኩትኝ ግን I was really confused እንዴ ለምን እንደዛ የምታረገው ምናምን ብዬ በጣም ግራ ተጋባሁኝ ከዛ ወደ ቤት እየሸኙኝ ሁለቱ የሥራ ባልደረቦቼ መጨረሻ ስራ የለቀቁ ቀን ቻው ምናምን ብለውኝ እየሸኙኝ ምን ብሉኝ ጥሩ ነው በቃ ሆኖማ እየሄድሽ ከሆነ እየወጣሽ ከሆነ አይቀር እንንገርሽ እንዳለ ስራ ቦታ ውስጥ የሚወራው እኮ I can't even say the word ሆንሽ ነው አሉኝ I was like what do you mean እና የምር እንደዛ ነው የሚወራው Okay, so this is part 3 ይሰማችሁ አላውቅም በጣም ጮክቤ ለማውራት የሞከርኩኝ ነው ፐብሊክ ስለሆነ ማለት ነውና the whole time that Tara was ማለት ነው ሴት እንደምወድ ነው የሚያውቁት ምናምን ምን እያለች ጋሮች እንደነበረ I have no idea so ግምገማ ላይ ምናምን ነገር ተጠርተው አብራችሁ የሚሰሩ ሰዎች ምናምን ነገር እንዴት ናቸው እንዴት ነው ትሪት የሚያደርጓችሁ ምናምን ሲባል ኢሞሽናል ትሆናለች while talking about me so they're like የሆነ ነገር ቢኖር ነው እና the whole time እኮ እንደዛ ነበረ ሰው የሚያወራው ምናምን ነገር ብለው ነገሩኝ ማለት ነው I was so mad by the time እንደዛ ስከባል ድረስ እኔ already አካውንቶቿን ብሎክ አድርጌያለሁ ምናምን ነገር so የመጨረሻ አመት ልክ ስራውን ሲጨርስ እኔ ፋይን ብዬ ወደ ቤት ሄድኩኝ ማለት ነው እዛኔ she cried she said bye to me she was like እኔ ተገላገልኩ ምናምን ያልኩኝ ነው she was like እኔን አይታ ቻው ማለት ከብዷት ያለቀሰች ሮጣ ሄደች ማለት ነው like ስራ በቃ already block አድርጌያታለሁ ስራ ጨርሻለሁ ብያለሁ እዛኔ ያለቀሰች ምናምን ነገር I was like okay ከዛ ወደ ቤት ሄድኩኝ ህይወቴን እየኖርኩኝ ነው ከዛ ለልደቴ ስልክ ተደወለልኝ ሲደወል ቀጥታ ከዱባይ ነው ተደወለልኝ like ማን ሊሆን ይችላል ምናምን ነገር ብዬ ስልኩን አነሳሁት ማለት ነው እሷ ናት because I blocked her everywhere ቀጥታ ደወለችልኝና መልካም ልደት I was like are you serious right now
I was like okay thanks ብዬ ዘጋሁት እግዚአብሔር ሆይ በቃ በተፈጠርኩበትም ቀን እየፈተንከኝ ነው ብዬ ስልኩን ዘጋሁት ማለት ነው ከዛ ሁሉ ጊዜ ለበዓል ምናምን ነገር በሌላ ስም ራሱ አካውንት ከፍታ እኔ ሳላቅ ሪአክት ራሱ አድርጌላት አውቃለሁ የኔን እንትን ኮሜንት አድርጋበት ፖስቴ ላይ ሪአክት አድርጌላት አውቃለሁ እሷ እንደሆነ ሳላቅ ማለት ነው እና this week ራሱ ማለት ነው ሁለት ጊዜ አንደኛው ኢንስታግራም ላይ አንደኛው ደግሞ ቴሌግራም ላይ ዛሬ ይሄው እዚህ ጋር ሄይ ብላ ቴክስት ልካልኛለች ማለት ነው እሻውን like I'm trying to be nice ይሄንን ስል but I don't want you as a friend please leave me alone በቃ እባክሽ በቃ አልፈልግም you need to take a hint ሰው ብሎክ አረጋሽ every social media ላይ ስልክሽን ካላነሳ ምናምን ሰው አልፈልግም ማለት ነው ይሄን ደግሞ የሚነገር ሌላ ሶስተኛ አራተኛ ሰው አያስፈልግም በቃ አልፈልግም so please leave me alone